Hi guys, እንዴት ናችሁ? This is ረዲና ሀደራ። እዚህ ቪዲዮ ዋና ሀሳብ የሚሆነው ዛሬ how to book flight tickets ነው የዛሬ የቪዲዮአችን ዓላማ የሚሆነው። So usually there are different platforms that we use to book a hotel or to book a ticket, right? In case of now, since we're in Ethiopia, we're going to talk about Fly Ethiopian ወይም ደግሞ የኢትዮጵያን ኤርላይንስ ቡክ የምናደርግበትን አፕሊኬሽን ነው የምናየው ዛሬ። መጀመሪያ ቲኬቶችን ቡክ ስታደርጉ ወይ ከማድረጋችሁ በፊት ኮንሲደር ማድረግ ያለባችሁ ፖይንቶች ምንድን ናቸው? አንደኛ የምትሄዱበት ከተማ የኢትዮጵያን ኤርላይንስ ቡክ የምናደርግበት አፕሊኬሽን actually has its own ኮዶች፣ የሀገሪቶች ኮዶች አሉ የተለያዩ በአጭር ፎርም 3 አልፋቤቶች ማለት ነው እና በኮድ ነው የአቪዬሽን ያው እንትምትሉት ቡክ የምታደርጉት እና የኢትዮጵያን ኤርላይንስ አፕሊኬሽኑ ደግሞ እንድናውቀው አድርጎ ለምሳሌ አዲስ አበባ ከሆነ አዲስ አበባ ይላል በከንደን በቅንፍ ውስጥ አድ ኤዲዲ ሌላም እንደዚሁ ዱባይ ከሆነ ዲኤክስፒ ኤኒ ሚላን ምናምን ሮም ሲሆን ሮም አይደለም የሚሆነው ኤፍሲኦ እንደዚህ በተለያዩ መልኩ ያስቀምጥልናል። ኤርፖርት ኮዱ ያስቀምጥልናል። ስለዚህ የምንግባባው በአቪዬሽን ህግ ሲሆን በኮዷ ማለት ነው። ሁለተኛ ደግሞ ማወቅ ያለባችሁ ነገር የምትሄዱበትና የምትመጡበትን ዴስቲኔሽን ወቅት ወይም ደግሞ like the duration of the time you're going to stay at the country እሱን ማወቅ አለባችሁ። is it one way round trip ነው ወይስ multi city? by the way multi city መምረጥ ትችላላችሁ ኢትዮጵያን ኤርላይንስ ላይ ሲሆን I'll show you how አስገባላችኋለሁ እዚህ ላይ ከቻልኩ ቪዲዮ ላይ ማለት ነው። እዚህ ከጎን ምናምን አስገባላችኋለሁ። ሶ መልቲ ሲቲ መምረጥ ትችላላችሁ። መልቲ ሲቲ ማለት let's say usually በጣም ብዙ ጊዜ ወይ ወደ አሜሪካ ስትሄዱ ወይ ደግሞ ወደ ኢሮፕ ስትሄዱ ቪዛ የሚሰጣችሁ ቪዛ ከተለያዩ ስቴቶች መመለስ እንድትችሉ ይፈቅድላችኋል። ሴም ቲንግ ኢሮፕም ስትሄዱ ከሸንገን ሀገራቶች ቪዛ ስታምፕ ስታገኙ የምትሄዱበትና የምትመጡበት ሸንገን ኤሪያዎች መውጣትና መግባት እንድትችሉ ፍቃድ ይሰጣችኋል። so let's say you want to go to Italy first and then you want to come back to አዲስ አበባ through CDG or ደግሞ ፍራንስ ከፓሪስ መምጣት የምትፈልጉት ኬዞች ሲኖራችሁ መልቲ ሲቲን ሰሌክት አድርጋላችሁ ማለት ነው። which means የምትሄዱት መጀመሪያ ሮም ነው and then ስትመለሱ ደግሞ ከፓሪስ እንድትመለሱ ማድረግ ትችላላችሁ። ይህንን ግን ማድረግ የምትችሉት ኖርማል በሚያስመረጣችሁ ደርሶ መልስ ብሎ በሚያስመርጣችሁ ሳይሆን መልቲ ሲቲ የሚለውን እሱንም ሰሌክት ማድረግ ይኖርባችኋል ማለት ነው። ኢፍ የምትመለሱት ከሌላ ሀገር ከሆነ ወይም ከሌላ ስቴት ከሆነ ምናምን መልቲ ሲቲ ነው የምትመርጡት ማለት ነው። ሌላው ደግሞ ኮንሲደር ማድረግ ያለባችሁ ስም ነው። ስማችሁን መጀመሪያው ስቴፕ እንዳልኳችሁ ትመርጣላችሁ። የምትፈልጉትን ሀገር መቼ እንደምትሄዱ መቼ እንደምትመለሱ ትመርጣላችሁ። ከዛ በኋላ ኢዝ ኢት ራውንድ ትሪፕ ወይም ደግሞ ደርሶ መልስ ነው ወይስ የአንድ ጊዜ ጉዞ ነው፣ እሱን ትመርጣላችሁ። ኮንቲኒው ትሉታላችሁ። ከዛ ኔክስት ቲንግ የሚመጣላችሁ እዚህ የሰዓት ኦፕሽኖች፣ ፍላይቶች የሚነሱባቸው ሰዓቶች አሉ። አንዳንድ ፍላይቶች ደግሞ የሚነሱበት ኮንስታንት የሆነ ታይም አላቸው። ፎር ኤግዛምፕል ሌሊት ሚድናይት የሚነሳ ይኖራል፣ ጠዋትና ማታ የሚነሳ ይኖራል፣ በቀን 4 ፍላይት ይኖራል፣ በቀን 6 ፍላይት ይኖራል፣ በቀን ምንም ፍላይት ላይኖርም ይችላል። ስለዚህ አቬለብል ካልሆነ እዛው ላይ ያሳያችኋል። ስናት አቬለብል ብሎ ካለ ደግሞ ያሉትን ሰዓት ኦፕሽኖቻችሁን ትመርጣላችሁ። ሰዓት ኦፕሽን ሲያስመርጣችሁ ደግሞ ኢትስ 24 hour ነው። እሱም ኔክስት ቪዲዮ ሰራላችኋለሁ 24 ሰዓት እንዴት መቁጠር እንደምትችሉ። ግን let's say 16 ሰዓት ካለ 13 ሰዓት ካለ ምናምን እነሱ ሜክ ሹር አድርጉ። ቀጣይ ቪዲዮ ሰራላችሁና እዛ ላይ በደንብ የ24 hours ታይም ዞን ስትቆጥሩ እንዴት እንደሚሆን ቼክ ታደርጋላችሁ ማለት ነው። ሶ ምንድነው እዛ ላይ ሰዓት ከመረጣችሁ በኋላ ኔክስት ትሉትና ኢፍ ኢትስ ራውንድ ትሪፕ ደግሞ የምትመለሱበትን ሰዓት ትመርጣላችሁ። ይሄም ቦት ለሁለቱም ነው። በመሀል ላይ ደግሞ ኢፍ ሌኦቨር ካላቸው ሌላ ሀገር የሚያርፉ አይነት ሀገራቶች ከሆኑ ለፊው ሊሆን ይችላል ኦር ደግሞ እዛ ሀገር የተወሰነ ሰዓታት የሚቆዩ ከሆነ መሀል ላይ ከዳርና ከዳር ዴስቲኔሽኑን ያሳያቸዋል። መሀል ላይ ግን በአጭር ኮዶች የሚያርፍባቸውን ቦታዎች ይነግራቸዋል። ዲቴይሉን አሳየኝ ስትሉት ምን ያህል አወር ሌኦቨር እንዳለው የት ሌኦቨር እንዳለው በደንብ ዲቴይል ያሳያቸዋል ማለት ነው። ስለዚህ ዩ ሹድ ሜክ ሹር ስፔሻሊ ይሄ ነገር ዳይሬክት ፍላይት ላላቸው ኢትዮጵያን ኤርላይንስ ዳይሬክት ፍላይት ላላቸው ሀገራቶች ሳይሆን የሆነ መሀል ላይ ስቶፕ የሚያደርጉበት ቦታዎች ካሉ ለምን ስቶፕ እንደሚያደርጉ እና ምን ያህል ጊዜ ስቶፕ እንደሚያደርጉ እዛ ላይ ማየት ትችላላችሁ ማለት ነው። ከዛ በስተመጨረሻ ምንድነው የሚሆነው? መመለሻችሁን ትመርጣላችሁ and then continue ትሉትና ፕራይስ ዋጋ ያሳያችኋል ማለት ነው። ሶ ፕራይስ ዋጋውን ታዩታላችሁ። ከሌላ ቦታዎች ትራቨል ኤጀንቶች ቼክ አድርጋችሁ ከነበረ ምናምንና if you find it cheaper then you book that ticket ማለት ነው። ቡክ ለማድረግ first thing is your name
ኔማችሁን ታስገባላችሁ። ከፊት ለፊታችሁ ፕሪፊክስ ካለ ማስገባት የምትፈልጉት እዛ ጋር ያስመረጣችኋል። ስማችሁን ታስገባላችሁ። ላስት ኔም ኢዝ ዩር አያት ስም፣ የአያት ስም ነው ላስት ኔም። ጊቭን ኔም ደግሞ ሙሉ ስማችሁን ታስገባላችሁ። and then your date of birth, your passport number። አሁን ፓስፖርት ነምበር አሁን ነው የገባው፣ በፊት አልነበረም። ፓስፖርት ነምበራችሁን ታስገባላችሁ። ፎን ነምበር እና ኢሜይል ታስገባላችሁ። ከዛ በኋላ ደግሞ የሚያስመርጣችሁ አለ ላይክ ይሄን ያህል ብር ጨምራችሁ ፉሊ ሪፈንደብል እንዲሆን የምትፈልጉት ቲኬቱ ኦር ሳትጨምሩ ሪፈንድ ሃፍ ሪፈንድ ወይም ደግሞ ፉል ሪፈንድ አይሆንም ሚል የሚያስመርጣችሁ አሉ። so if you guys plan to add money you can choose the እጨምራለሁ የሚለውን ምረጥ ትችላላችሁ ማለት ነው። and then last but not least is payment options. So there are different payment options: credit card, mastercard, online card ሜቶዶች አሉ and Ethiopian bank። በኢትዮጵያ ባንክ ደግሞ መክፈል የምትፈልጉ ከሆነ በንግድ ባንክ፣ አዋሽ፣ አቢሲኒያ፣ ዘመን ሁሉም የባንክ ኦፕሽኖች ይኖራቸዋል ማለት ነው። so when you choose that bank PNR ወይም ደግሞ ቡኪንግ ኮድ ይልክላቸዋል። so that booking code is በሞባይል ባንኪንግ ከሆነ የምትከፍሉት ወይ ደግሞ ኢን ፐርሰን ባንክ ሄዳችሁ ከሆነ የምትከፍሉት first thing they're gonna ask you is the PNR. so you give them the PNR ሲሰጧቸው የፍላይት ዲቴይላችሁ፣ ስማችሁ፣ የት ቡክ እንዳደረጋችሁ ኤቭሪቲንግ ይወጣና ትከፍላላችሁ ማለት ነው። what if you don't want to pay now? what if you don't want to pay, you want to pay later? like ወደ በኋላ መክፈል የምትፈልጉ ከሆነ ደግሞ ወደታች ወርዳችሁ book now pay later የምትል ኦፕሽን አለች። እሷን ስትነኩ ቡክ ያደርግላችኋል ማለት ነው። ስለዚህ ቡኪንጉ ረጅም ሰዓት አይቆይላችሁም። ለምሳሌ አሜሪካ፣ ካናዳ፣ ኢሮፓ ሀገራቶች ላይ ከሆነ የተወሰነ ይታገሳችኋል። ዶሜስቲክ ከሆነ ግን ብዙም አይታገሳችሁም። ቡክ ታደረጉትና ኢሜይላችሁ ላይ የቡኪንጋችሁ ይመጣላችኋል። ሪማይንድም ያደርጓችኋል። ከዛ በኋላ ኤኒታይም ለመክፈል ስታስቡ ገብታችሁ በፔናሩ ትከፍላላችሁ። ግን ፔናሩን እንዳልኳችሁ ልትከፍሉ ብላችሁ ለመክፈል ስትሞክሩ እምቢ ካላችሁ that means the booking is expired, so you should book another one ማለት ነው። አዲስ ቡክ ማድረግ ይጠበቅባችኋል ማለት ነው። yeah, so this is how you book a ticket. Actually this is very easy method. so እኛ ጋር ደግሞ ቲኬት መቁረጥ የምትፈልጉ ከሆነ probably we'll have a very good discount። እውነት ለመናገር ዲስካውንት ሰጣችኋለን። በ0906256188 እና በ0998141544 ላይ መደወል ትችላላችሁ። አድራሻዎች አሉን። ቲክቶክ ፔጃችን እዚህ ጋር አድርግላችኋለሁ። ፔጃችን ላይ ገብታችሁ ሙሉ መረጃ አድራሻችን የት እንደሆነ ስልካችን ሁሉንም እዛ ላይ ማግኘት ትችላላችሁ። don't forget to subscribe and hit the notification button because whenever I post አዳዲስ ነገሮች ሲኖራችሁ updated ትሆናላችሁ። ኮሜንት አድርጉልኝ if there is any question you want to ask or if there's anything you want to share, and like this video if you like it. next ላይ ደግሞ ታይም ዞኖቹን ነግራችኋለሁ። especially 24 hours ሲቆጠር በጣም ትንሽ ግራ የሚያጋባን ሰዎች አለ። እኔም በፊት ግራ ያጋባኝ ነበረ። አሁን ለእናንተ ደግሞ አስረዳችኋለሁ ማለት ነው። መልካም ቀን ይሁንላችሁ። thank you so much for watching thus far። መልካም ቀን። bye